እንድትረዱኝ እፈልጋለሁ። እና እናንተ ያልተረዳችሁኝ እዚህ ጋር ሁሉ ነገሬን እኮ ማገራችሁ ላይክ እንድትረዱኝ ነው። ገባችሁ አይደለ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? ለምን ተረዱኝ። በቃ አስቡት እስኪ ላይክ እኔ ነኝ አንድ ልጅ ላይክ ምን አጥፍቼ ነው? ሁሌም ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። እኔ አሁን ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገር እንደማሸነፍ አውቀዋለሁ። ግን አሁን ያለሁበት ቻሌንጅ አይኖር በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር አንድ ልጅ ላይክ ገና 20 ቤት ያለው ልጅ ነው። ግን ይሄ ሁሉ ጫና ሲበዛብኝ እኔ ነው ተደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጠላት ይበዛብኝ? ላይክ ምን አጥፍቼ ነው? ታለው እደንሳለሁ፣ ላይቭ እገባለሁ። የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርች እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው የማስበው። ባይዘው ከራሴ ጋር እኔ በጣም ነው የማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት ይበዛብኝ? አሪፍ ላይ ነኝ ማለት ነው። ሰው ስለሚወደኝ ነው። በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማለቅ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናው ጃኒ ያችን ብቻዋን የመጣችዋን ከሷ ጋር ነው በቃ ፍክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፍክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒ ጋር ፍክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተው ማለኩ ላይክ መተው በቃ ጀስት ትውት። ግን እኔ እንዴተውኝ አልቻልኩም። ላይክ በስመ አብ በወልድ እኔ አላውቅም። እግዚአብሔር እኔ ከአቅሜ በላይ ነው።